Use me this rat. ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኡስሚ ቤዚሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ዕለታዊና ወቅታዊ የሆነ የ12 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ያልተንዛዛ እጠር ምንጥን ያለ እንቅጭንቅጫን ደቂቃችሁንና ጊዜያችሁን ቆጥበን እናደርሳችኋለን። ቪዲዮአችን ላይክ አድርጉ። አዲስ ከሆናችሁ ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቲዩብ ቻናል እና እንዲሁም የ12 ሀገራት ሙሉ መረጃ በ4 ደቂቃና በ5 ደቂቃ ውስጥ የምናደርስበትን ቻናል ተቀላቀሉን። ለወዳጅ ዘመዶ ሼር አድርጉ። በቀጥታ ወደ መረጃችን ስንሸጋገር በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 17300 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 173 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት በአሁኑ ሰዓት ወይንም ደግሞ ይሄ መረጃ እስከተጠናከረበት ጊዜና ሰዓት ድረስ ያለው መረጃ እንደሚያሳየው ከሆነ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። በዚህም አንድ የአሜሪካን ዶላር ከ147 ብር በላይ እየዘረዘረ ይገኛል። እንዲሁም በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 141 ብር እየተዘረዘረ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 20100 የኢትዮጵያ ብር እንደሚሸጥና 1 ዩሮ 201 ብር እየተሸጠ እንደሚገኝ ነው አሁናዊ የጥቁር ገበያ መረጃ የሚያመለክተው። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ከፍተኛ የሆነ ጭማሪ አሳይቷል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። ታው የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የስዊዝ ፍራንክ 21600 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የስዊዝ ፍራንክ 216 ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ እንካችሁ ያለን እንገኛለን። ቪዲዮአችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 የካናዳን ዶላር 12364 ብር እንደሚሸጥና አንድ ካናዳን ዶላር 123 ብር ከ64 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 1261 ብር እየተሸጠ እንደሚገኝና አንድ የአውስትራሊያን ዶላር 112 ብር ከ61 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግን እናስከትላለን። 100 የፓውንድ ስተርሊንግ 23000 የኢትዮጵያ ብር እየተሸጠ እንደሚገኝና 1 ፓውንድ ስተርሊንግ 130 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 56600 ብር እንደሚሸጥና አንድ የኩዌት ዲናር 566 ብር የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4723 ብር እንደሚሸጥና አንድ የኢማራቶች ዲርሃም 47 ብር ከ23 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4631 ብር እንደሚሸጥና አንድ የሳዑዲ ሪያል 46 ብር ከ31 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የባህሪን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ባህሪን ዲናር 46000 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የባህሪን ዲናር 460 ብር እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 24400 ብር እየተሸጠ እንደሚገኝና አንድ የጆርዳን ዲናር 244 ብር እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። ሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል
45120 ብር እንደሚሸጥና እንደ ኦማን ሪያል 451 ብር ከ20 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን የመረጃ ምንጫችን ኢትዮጵያን ብላክ ማርኬት .com ነው። የጥቁር ገበያ መረጃ ከትላንትናው ጋር ስናነጻጸረው ጭማሪ አሳይቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።